ነው የምንገባው። የእግዚአብሔር መገኘት የሚያስለቅስ ላይሆን ይችላል። ግደለኝ ልንል እንችላለን። ጌታው ልጥፋ በቃ። ትልቁ ነገር ሐዋርያ ሥራ ምዕራፍ 2 ላይ ታችኋል። ኢየሱስን ከሰበከ በኋላ መንፈስ ቅዱስ ሲመጣ ምንድን ነው ያሉት? የሚገርም እኮ ቃል ነው የተናገሩት። ወንድሞች ሆይ አይደል ምን እናደርግ ነው ያሉት? ትዝ ይላችኋል። ምን እንድናደርግ ትወዳላችሁ? የእግዚአብሔር መገኘት ራስን ያጠፋህን የእግዚአብሔር ጥገኛ ያደርግሃል። የእግዚአብሔር መገኘት እንደዛ ነው። የእግዚአብሔር መገኘት አያዘልልም። ከዘለልክም የአምልኮ መንፈስ ስለተለቀቀልህ። ሁለተኛው ነገር ንስሐ ነው የሚያስገባ። ወየው ጠፋው ትላለህ። ይኸውላችሁ the biggest prophet in the Bible he called the Messiah ትልቁ ነቢይ ኢሳይያስ ነበረ። መተንበይ አልከለከለው። ነገር ግን የእግዚአብሔር ክብር ሲገለጥ መተንበዩ ጠፋበት። አገልግዬ ነበር አይደለም ያለው። እንዲህ ያለው ወየው ጠፋው። ከማጋ ከህዝቡ ጋር እኩል የሚያደርግ የእግዚአብሔር መገኘት። እቺን ነገር ስሙኝ። እንደው እቺን ሰምታችሁ በቃ እንደው በጌታ እቺን ሰምታችሁን ባበቃ ምንም ችግር የለኝም። ይኸውላችሁ ስሙኝ። የእግዚአብሔር ክብር በሌለበት አንድ ሰው ይበልጣል። የእግዚአብሔር ክብር ባለበት ሰው ሁሉ እኩል ነው የሚሆነው። ደግሜ እለዋለሁ። የእግዚአብሔር ክብር በሌለበት አንድ አገልጋይ በጣም ፌመስ ሊሆን ይችላል፣ ሊደምቅ ይችላል። ክብሩ ሲመጣ ግን እግዚአብሔር ብቻ ነው አንደኛ የሚሆነው። ለዚህ ነው ኢሳይያስ ወየው ጠፋው ከንፈራቸው በረከሰባቸው ህዝብ መካከል ከንፈሬ ረክሷል ብሎ እኩል አደረገው። ለምን? አንድ ብቻ ነው ቅዱስ የሚሆነው፣ አንድ ብቻ ነው። በእግዚአብሔር መገኘት እግዚአብሔር ብቻ ከፍ ይላል። እግዚአብሔር ሲገኝ እሱ ብቻ ነው ብርሃን። እግዚአብሔር ሲገኝ እሱ ብቻ ነው ቅዱስ። እግዚአብሔር ሲገኝ እሱ ብቻ ነው አንደኛ። ከዛስ ሌላው ተቀባ አትቀባ፣ ነብዩም ሐዋርያውም ፓስተሩ ምንም ብትሆን በእግዚአብሔር መገኘት የሥላሴ አካል ውስጥ የሚገባ ሰው የለም። እግዚአብሔር ሲገለጥ ፍጥረት ባዶ ይሆናል። አስደነብራችሁም ወይ? ኤግዛክትሊ ወየው እኮ ያስበላል። ከኔ ኢማጂን ከእግዚአብሔር መገለጥ በኋላ ነው ኢሳይያስ እውነተኛ አገልግሎት ማገልገል እንዳለበት የተሰማው። የእግዚአብሔር ድምፅ ምን አለ? ማንን እልካለሁ ማንስ ይሄድልናል የሚለው ድምፅ ከእግዚአብሔር መገለጥ ከኢሳይያስ ስብራት በኋላ የመጣ የተልኮት ድምፅ ነው። ዩሲ ሁልጊዜ ትክክለኛ ተልኮ የሚመጣው ካንተ መጥፋት በኋላ ነው። እውነተኛ አገልግሎት መጣ ካንተ መጥፋት በኋላ። አንተ የምትጠፋው ደግሞ በምሰማው መልእክት ሳይሆን በሚገለጠው ክብር ነው። የምንሰማቸው ድምጾች የምናስተላልፋቸው ጥበብ ሊሆኑ ይችላሉ እኛን ሊያገኑ። ኢሳይያስ የተነበየው ትንቢት እሱን አድምቆታል። የተገለጠው ክብር ግን እሱን አጥፍቶታል። የሚሰጡን መልእክቶች፣ የምንሰማቸው ትምህርቶች፣ የምንቀበላቸው እኛን አንደኛ ተናጋሪ ሊያደርጉ ይችላሉ። የተሰወኑ ሰዎችን ሊረዱ ይችላሉ። በእግዚአብሔር መገለጥ ግን እኛንም ያጠፋናል። ሁለተኛ የእግዚአብሔር ጥገኛ ያደርገናል። ማንን እልካለሁ ማንስ ይሄድልናል ሲል ያለውን ነገር ስሙ። ኢሳይያስ እኔ ቆይ let me ask you something. ይሄ ሰውዬ መልእክተኛ አልነበረም ወይ? እሺ ከመገለጥ በፊትና ከመገለጥ በኋላ ያለው የኢሳይያስ ማንነት ተነጥሏል። ለካ እያገለገልኩ አልነበረም። ለካ እየተጠቀምክብኝ ነበረ። ተጠምቀህብኝ ልጠፋ እችላለሁ። ያሁኑስ I know you ፈርቼሃለሁ፣ አይቼሃለሁ። I recognize I'm a sinner። ይሄንን ነው እኛ የምንፈልገው። ከመገለጡ በኋላ ያለው ተልኮ ነገር ዓለምን ይቀይረዋል። ይሄ ፓወርፉል ነው ጋይስ። መልእክት ስላለ አንተ ተለውጠሃል ማለት አይደለም። የመገለጡ ማንነት ነው አንተ የሚለውጥ። ስለ እግዚአብሔር መገኘት ስናወራ እኛን ጥገኛና ፈሪ ያደርገናል። ፈጽሞ ነው ያጠፋል። ትክክለኛ ተልኮ እውነት ማገልገል ከፈለግን
በእግዚአብሔር መገለጥ ውስጥ ነው። በእግዚአብሔር ክብር መምጣት ውስጥ ብቻ ነው ጤነኛ የምንሆነው። ስሙኝ፣ በማገለግለው ጌታ ፊት ልንገራቸው፣ አንድም ቀን ድሎት ተሰምቶኝ አያውቅም። እግዚአብሔርን ሳገለግል እስከዚህ ሰከንድ ሰዓት ጀምሮ ሁሌ የምፈልገው የእግዚአብሔርን ኢንካውንተር ነው። በክብሩ መገለጥ እኔን አጥፍቶኝ የእሱ ጥገኛ ያደርገኛል እንጂ መለፍለፍ ችላለሁ፣ ማገልገል ችላለሁ፣ ችግር የለም። የደረደርኳቸው መጽሐፎች አሉ፣ ማውራት እንችላለን። የምር የተልእኮ ሰው ግን ስንሆን እኛም በማጥፋት የእሱ ጥገኛ አድርጎ እኛንም ሲነር ነን ያሰኘናል። እኔ ምን አይነት ኃጢአተኛ ነኝ እባክህ ላከኝ የሚለውን ትክክለኛ መልእክተኛ ያደርገናል የእግዚአብሔር ክብር መገለጥ። ተግባባን ስለ እግዚአብሔር ክብር። የእግዚአብሔር ክብር ማለት የሚያዘልል የሚያስጨፍር ስሜታችንን ቀይሮ የሚያስለቅሰን አይደለም። የእግዚአብሔር ጥገኛ የሚያደርገን እንጂ የእግዚአብሔር ብቸኛ ጥገኛ ያደርገናል። የእግዚአብሔር ክብር እኛን ያጠፋናል። እኔ የሚለው ነገር ከኛ ውስጥ ይጠፋል። እግዚአብሔር አንደኛ፣ እግዚአብሔር ብቸኛ የሚል ማንነት የሚሰጠን የእግዚአብሔር ክብር መገለጥ ነው። በዙ ጊዜ ለምንድን ነው የአገልግሎት ኮምፒቲሽን ውስጥ የምንገባው ትሉ? መልእክት አለን፣ እሱ ግን የለንም። ያሳዝናል። ዮሐንስ ምዕራፍ 12 ላይ የሚገርም ቃል ተናገረ ጌታ ኢየሱስ። እንደዚህ አለ፣ ደስ ይለኛል፣ ማንም ሊከተለኝ የሚፈልገ ራሱን ይካድ መስቀሉን ተሸክሞ ይከተለኝ አለ። ስሙኝ። ከዛ በኋላ ቀርቤ አገለግለዋለሁ አለ። ለካ ኢየሱስ መስቀሉ ለተሸከሙ ነው የሚያገለግላቸው። እኛ እናገለግልም፣ እሱ ያገለግለናል። መስቀሉን ይዘን ስንመጣ ከመስቀሉ በፊት ያለው ግን እኛ እናገለግላለን። መስቀሉን ስንሸከም ግን እኛ እየጠፋን እሱ እያገለገለ ይሄዳል፣ እሱ እየደመቀ ይሄዳል። የመስቀሉን የመሸከም ውጤት እኛን ማጥፋት ነው። የእሱ ክብር መገለጥ ማለት ጌታ እራሱ ያገለግላል። እኔ የሚባል ነገር አይኖርም። ከኔ ጋር ናችሁ፣ በመድኃኔዓለም ከኔ ጋር ናችሁ። በቃ ትጠፋላችሁ። ኢየሱስ እንዲህ አለ፣ የስንዴ ቅንጣት ወድቃ ሞታ ካልበሰበሰች በቀር ፍሬ ልታፈራ አይቻላትም አለ ጌታ። ከዛ በኋላ ነው ስትጠፋ ጌታ ኢየሱስ በጣም የሚገርም ነው። እሷ ስትጠፋ ስትሞት ስትበሰብስ ጌታ ከፍ ይላል። ሃሌሉያ ከፍ ይላል። ኢየሱስ ትዝ ይላችኋል 4 ቀን የበሰበሰ ሬሳ አስነስቶ ምዕራፍ 11 ላይ ነው ያስነሳው አልዓዛርን። ምዕራፍ 12 ላይ መጥቶ ግን እንደዚህ አለ፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አለ። ዋት ለካ 4 ቀን የበሰበሰ ማስነሳት አይደለም ክብር፣ መንጠልጠል ነው ክብር። መንፈሳዊ ዓለም ላይ ሌላ ነው ትርጉሙ። እኛ መክበር የምንፈልገው እግዚአብሔር በሚሰራብን ነገር ነው። የእግዚአብሔር መንግስት ፕሪንሲፕል ግን እኛም በማጥፋት ነው ማክበር የሚችለው። ኢየሱስ የምከብርበት ሰዓት ደርሳለሁ ያለው መስቀል ላይ የአብን ፍቃድ ጠጥቶ ማጠናቀቁ ነው የሱ ክብር። ከመስቀል በፊት ያለው ክብር የሱ አይደለም፣ የአብ ነው። ሃሌሉያ። እግዚአብሔር ይከብር ዘንድ የተባለለት አልዓዛርን ከማስነሳት አንጻር ነው። የእግዚአብሔር ክብር ይገለጣል የተባለው ኢየሱስ ሲባል ፍቃዱን በመጠጣት ውስጥ ነው የሱ ክብር ያለው። ልዩነት አለው። እንደ ኪንግደም ኦፍ ጋድ መክበር ከፈለጋችሁ መዋረድ ብቸኛው መንገድ የክብሩ መገለጥ ነው። ይህንን ውበት የሚያመጣው ወዳጆች፣ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ። እዚህ ውስጥ 626 ሰዎች ስሙኛላችሁ። እችን ነገር ብቻ ስሙኝ፣ በመድኃኔዓለም ስሙኝ። እግዚአብሔር ምን ያህል እንዳገለገልን አይቶ አይሸልመንም። በፍጹም አይሸልመንም። እግዚአብሔር ግን በሰጠን ቦታ መቆማችን ያሸልመናል። ሰው አትጣሉ፣ ከማንም ጋር አትፎካከሩ። የማንንም ተፎካክረን አሸንፈን እግዚአብሔር አይሸልመንም። የሰጠንን ሰተን አገልግለን በዛ ነው የሚሸልመን እግዚአብሔር። አቢኔርን እኔ ሮጬ አምልጬ አሸንፌ የሚሸልመኝ ንጉሥ የለኝም። እግዚአብሔር እንድሮጥ የፈለገው ከሰጠኝ ነገር ጋር እንጂ ከተሰጣቸው ሰዎች ጋር እንድሮጥ አይደለም። እግዚአብሔር በፍጹም ከማንም ጋር እንድወዳደር የሰጠኝ ነገር የለም። የተሰጠኝ ተልኮ እኔ ከሰጠኝ ከእግዚአብሔር ጋር ከተሰጠኝ ማንነት ጋር እንድሮጥ እንጂ ከሰዎች ጋር እንድሮጥ አይደለም የተፈጠርኩት። I will never be tired. never. ብዙ ሰዎች የምናገለግለውን በር ሊዘጉብን ይፈልጋሉ። በየሀገሩ ኮንፈረንስ እናደርግ። ከማንም ጋር ኮምፒት ለማድረግ አልተጠራውም። እግዚአብሔር ምስክሬ ነው። ከማንም ጋር ሲያትል ዋሽንግተን ላይ በ24 ሄደን እንሄዳለን።
ከማንም ቤተክርስቲያን ጋር ኮምፒት ለማድረግ አይደለም የሚሄደው እግዚአብሔር የነገረኝን ላወራ ነው። ጸልይ ያለኝን ለጸልይ ፔሬድ ለምንድን ነው የምጣድ ማንንም ለማሳመን ኢነርጂን አልጨረሰም። ማንንም ደግሞ ሰብኬ አይምሮ ለመቀየር አይደል የተሰጠኝን ግን እግዚአብሔር የሚጠይቀኝ አሸነፉ ወይም አሸነፍኳቸው ብሎ አይደለም። የሰጠውን አድርገሃል ወይስ አላደረግም ነው የሚለው። ብዙ ጊዜ ውድቀታችን የሚፈጥነው የምንወዳደረው ከሰዎች ጋር ስለሆነ ነው። የተሳካላቸው ሰዎችን በማሸነፍ እኔ እግዚአብሔር የሚሸልም አምላክ የለ። ጠንቋይ አላመልክም፣ አምላክ ነው ማመልከው። ያ ነው ኢቭን እንኳን አጋንንቱ ዓለም እኮ ተከባብሮ ይሰራል። so why we wasted time guys? የእግዚአብሔር ክብር ተገልጦ የተሰጠኝን ነገር በእውነት የተሰጠኝን ነገር ማድረግ ነው የምፈልገው። ከማንም ጋር አትወዳደሩ፣ አትሸለሙ። እኔን አሸነፈ የሚሸልም ንጉስ የለም። አንድ ቤተክርስቲያን አዘግታችሁ የሚሸልም ንጉስ የለም። ያለህ አንድ ነገር ነው፣ እግዚአብሔር የሰጠህን ነገር ሂድ። ሁለተኛው ነገር የእግዚአብሔር ክብር መገለጥ ሲመጣ ያጠፋል። የእውነት ብትኖሩም ባትኖሩም ብታገለግሉም ባታገለግሉም you don't care. the only you care የተሰጠህን ተልእኮ ማድረግ ብቻ። ወየው ጠፋው አይገርም? ከባድ ድምፅ እኮ ነው። ወየው ጠፋው ብሎ ያለ ወየው ጠፋው። ወይ ለምን ጠፋው? ወየው ጠፋው ለምን ጠፋው? አየሁት ንጉሱን እግዚአብሔርን አየሁት። የእስራኤልን አምላክ አየሁት። እግዚአብሔርን አየሁት አለ ቫኖራባሽ። እንዴት እሱን አገልግሎት ስወደው ጌታ ምስክር ምን ያረካል ብትሉኝ ወየው ጠፋ የሚል አገልጋይ አይሂድ። በጣም ነፍስ የምትጸየፈው ሁልጊዜ ስኬቱን ለማሳየት የሚሄድ አገልጋይ ነፍስ ትጸየፈዋለች። የምጸየፈው ለምንድነው ብትሉኝ አደዋነ ኮፒ ዳት ላይፍ ስታይል አልፈልገው አንድ ላይፍ ስታይል ፈልጋለሁ። ኢየሱስ እየጠፋ እየደመቀ የሄደው ለአብ በመገዛት ብቻ ነው። የወገብ በሽተኛ የምናም ቲቪ ከፍተው የቲቪ ለመክፈት ሌላ ሞት ውስጥ መግባት ለእኔ ለምንድን ከፍቼው ካልሰራ ጥዬው ሄዳለሁ። በቃ ጌታ ምን ለምንድን ነው የምጣለው? ቲቪ ክፈት ካለኝ እግዚአብሔር ከከፈት ፕሮቫይድ የምችለውን አደርጋለሁ፣ ማልችለውን ተዋለሁ። ዩሲ እንትኔ ቀሊል ነው አይደለም? ቀንበሬ ምን ቀሊል ነው፣ ለዚህም ነው ኢንጆይ ዘ ላይፍ። ሁልጊዜ ከሰው ጋር ስንወዳደር ወይ ቀድሙናል ወይ እንቀድማቸዋለን። ውጤቱ ትዕቢት ነው። አዩ ከተሰጠኝ ጋራ ግን እኔ ከታገልኩኝ እግዚአብሔር ከሰጠኝ ጋር ከማንም ጋር እየተወዳደርኩ ደግሞ አልቀና። ከራሴ ጋር ነው የሰጠኝን ነው እየሮጥኩ ያለው። ዳስ ማይ ወይ የኔ መንገድ ኒሮ ናት። በጣም ሲምፕል ነው። መንፈሳዊ ዓለም ላይ ጦርነት የሚያስገባን ነገር ለዚህ ነው every day we need the encounter of God with the presence of God። ከእግዚአብሔር ሀለወት ጋር መገናኘት ስንጀምር ምን ብያቸዋለሁ? ጥገኛ ያደርገናል። ደግሜ ልበለው፣ የእግዚአብሔርን ህልውና ኢንካውንተር ማድረግ ጥገኛ ገብቷቸዋል። አቢኔር ገብቷል። እንዲህ ነው የምትለኝ ሎየር ነገና አንተ አይደለም ንገረኝ። ጥገኛ ምን ማለት ነው? በነገራችን ላይ እግዚአብሔርን ብቻ ማስቀደም፣ እሱ ላይ ዲፔንድ ስናደርግ እሱ ብቻ ሲቀድም ማለት ነው። ውጡም ግቡም አርጉም አታርጉም እግዚአብሔር ብቻ ሲለን ማለት ነው። እና በራሳችን ወይም በአይምሯችን መስራት ስናቆም መሰለኝ ፓስተርዬ። አይኔ አማርኛ አንተን የምትችለው ያውቀ እናንተ ቃላት ትችሉ ይል ለዛ ብዬን ሊያይ ምንድን ነው ግን ጥገኛ መሆን ማለት አጥፎ ማለት ነው። ፓስተር ጥገኛ ማለት ነው የገባኝ የራሱን የሚያስቀድመው ነገር የሌለው ሰው በእግዚአብሔር ስራ ውስጥ በእግዚአብሔር ቤት ነገር ውስጥ የራሱ የሆነ ኢንፑት እንዳለው የማያስብ ሰው ማለት ነው ብዬ ነው የገባኝ ከተናገርከው ውስጥ። ወንድም አለም አንተስ ምንድነው ጥገኛ? ፓስተር ጥገኛ ባትለሌ ራሱን ያልቻለ ሰው፣ ምንም የማይችል ሰው፣ ምንም ማቅ ሰው
ግን የሚያቅ ነገር ላይ የተደገፈ እግዚአብሔር ላይ የተደገፈ እሱን ተስፋ This is beautiful. This is beautiful. I love it. ለካ በአማርኛ አይደለም ነገሩ። ክብር ሁሉ ለኢየሱስ። ፍሬንዶች በተሱ። እሺ ሪቾ ፓስተር ጥገኛ ማለት የራሱ የሆነ ነገር የሌለው ሌላ አቅም ባለው ነገር ላይ ተለጥፎ የሚኖር ማለት ነው። So beautiful. ታውቃላችሁ ኒው ኤጅ ሙቭመንት የሚባለው የከልት አስተምሮ ታውቃላችሁ ክርስቲያን ኒው ኤጅ ሙቭመንት አሁን ፕሮስፔሪቲ በሉት ጀስት ዲፍረንት ካይንድ ኦፍ ቲቺንጎች አሉ አይደለ? ምን እንደሚያስተምሯችሁ ታውቃላችሁ? አዎ ችላለሁ በል ሰምታችኋል? አዎ ችላለሁ በል፣ አዎ ለውጣለሁ በል፣ አዎ እንደዚህ አደርጋለሁ በል ምናምን። I'm not saying wrong at least ከዲፕሬሽን ነፃ ያወጣሃል፣ ግን አንተን አምላክ ያደርግሃል። ልድገመው። ለምሳሌ እኔ እችላለሁ እንዲህ አደርጋለሁ ይሳካልኛል የምትሏት ጭፈራዎች ከዲፕሬሽን ያወጣቸዋል፣ ከኢትዮጵያዊነት ያወጣቸዋል። ልበል ጥሩ አማርኛ ማለት ነገር ግን የሌላ አምላክ ያደርጋቸዋል። እናንተ አሁን የሚያስፈልገው መሰላችሁ በመዳኑ የቆመ እኔ የምትለውን ነገር የእግዚአብሔር ልጅ ነኝ በሚለው ብትተኩት፣ ተወልጃለሁ በሚለው ማለት ነው። ምክንያቱም ልጅነት ፓኬጅ አይደለ? ኤቭሪ ብለሲንግ አለ። ጥገኛ የሚለው ቅድም እንዳላችሁት ወንድሜም እንዳለው እኔ አልችልም ማለት እኮ ጥገኛ መሆን። ለምን ይመስላችኋል? አሁን በዚህ በአንደኛው ክፍለ ዘመን በተለይ በአሁኑ ሰዓት እግዚአብሔርን መጠየቅ ፋርነት እንደሆነ ታውቃላችሁ። አሁን እስቲ የሜሬጅ አስተምሮቻችሁ ፋርነት እንደሆነ የምታውቁት የሜሬጅ አስተማሪዎቻችሁን ተመልከቱ። ጉዳችሁን ትሰማላችሁ ምን እንደሚሏችሁ አገኛችሁ። እስቲ ተመልከቱ። አሁን ያለውን የክርስትና አስተምሮን ስትመለከቱ ሳናቀው ዲፔንደንሲው ከእግዚአብሔር ወጥቶ እኛ ላይ ነው ያለው። ይሄ ደግሞ ልባችንን ሽፍት ሲያደርገው ታያላችሁ። ይሄ ማለት አይምሮ እንደሌላቸው ሰዎች አንኖርም ማለት አይደለም። ጂፒኤስ እያየ መሪን እኮ መያዝ መቻል አለብህ። የምታምነው ጂፒኤስ ነው፣ መሪውን ግን መያዝ መቻል አለብህ። አረ መኪና ስለ ጂፒኤስ ታውቃላችሁ? ኤቭሪዌር ታይ ሶ ጂፒኤስ ሞልተህ እኮ የምታምነው ሌፍት ስትል ሌፍት መሄድ እኮ አለብህ። ራይት ስትልስ ግን መሪውን ትለቀዋለህ ወይ? አይደል? ዩ ሲ there is something ያለ ጂፒኤሱ መድረስ አትችልም፣ ስቲል ግን መሪውን አትለቀው ማለት ሶ ምን ማለት ነው? እግዚአብሔር የሰጠንን ጥበቦች አንለቃቸው። ትረስት የምናደርገው ምኑን ነው? መንፈስ ቅዱስ የሚመራንን ነገር ነው። ሌፍት ሲል መሪን ይዘ ነው። ፍቃድህን መጠምዘዝ አለበት ሌፍት ማድረግ፣ ራይት ሲል ራይት ማድረግ አለበት ማለት ነው። ሶ አሁን የሚያደርሰኝ ጂፒኤሱ ነው፣ የሚይዘው ግን መሪው ነው። ሰው ልጆች በእግዚአብሔር ሲደገፉ መሪውን ይዙታል። ምክንያቱም ያለነሱ ፍቃድ ጂፒኤሱ ድረሱ ያለበት ቦታ መድረስ አይቻልም። ዲፔንደንሲ ማለት እሱ ነው። አልችልም፣ እኔ አልችልም። የት መድረሻ የለ ዴስቲኒ የለ አይደለም እንዴ? ነገር ግን ፈቃዴን ግን እጠቀማለሁ። ምን ብዬ? ይሄው I will give my life to you. I can't live without you ለማለት ነው። መተንፈስ አልችልም ማለት መሪ መልቀቅ ማለት አይደለም። አሁን ይህንን ግን ሲመቱብን የዘመኑ አስተማሪዎች ምን ይላሉ? እግዚአብሔር ጥበብ ሰጥቷል፣ እግዚአብሔር ማስተዋል ሰጥቷል፣ እግዚአብሔር ምናምን ሰጥቷል፣ እግዚአብሔር ምን እኔ የምልህ ያልገባ ነገር እግዚአብሔር እኮ ነገን እንዳውቅ ግን አልሰጠኝም። ነገን እንዳውቅ እሱ ላይ መደገፍ አለብኝ። ነገን የሚያውቀው እሱ ስለሆነ ካገኘችው አይደል? እኔ ዛሬ ላይ እንድኖር ዊዝደም ሰጠኝ እግዚአብሔር። ነገንስ እንድኖር እሱን ነው የምታመነው። አሊ ያለው ነገ ላይ እንጂ ዛሬ አይደለም። ነገን እንዴት ኖራለሁ? I will trust the Lord. ዲፔንደንሲ የሚጀምረው እኔ ነገን ስለማላቅ ነው። ዴስቲኔሽን ላይ የምደርሰው ዴስቲኒ ላይ ያለ ክርስቶስ ኢየሱስ ጸጋ መድረስ አልችልም። የፕሬዘንስ ኦፍ ጋድ ሲገለጥ የመጀመሪያው የሚያደርግ ይሄን ነው የሚሰብርብህ። ዩ ሲ ይላል የእግዚአብሔር መገኘት ይሁላችሁ። ኦኬ ጌታ እርዳኝ። ኢዮብ መጽሐፍ ላይ አይታቸዋል። እጄን በአፌ ላይ ጭናለሁ አመድ ነኝ አለ እኮ። ምንድን ነው ያለው ኢዮብ? ትዝ ይላችሁ እንደሆነ
ናና እንነጋገር አለው እኮ እግዚአብሔርን ያለው ናና እንነጋገር ትመልስልኝ እንደሆነ አያለው አለው እግዚአብሔር። ከዛ በኋላ እግዚአብሔር ምን ችግር አለ ብሎ እግዚአብሔርን በአውሎ ንፋስና በወጀብ ውስጥ ተገለጠ ይላል አይደለ? ከዛ ምንድን ያለው ኢዮብ አመድ አመድ ነኝ አለ። የመጀመሪያው ነገር ጥያቄ ጠይቆታል? አልጠየቀውም። ለምን? ፕሬዘንሱ ዳንኤልም እንደነገረን አጥንቴ መቆም አልቻለም ማለት ተንቀጠቀጠብኝ አለ አይደለ? እንደታመመም ሰው ሆንኩኝ ያለው ማን ነው? ዳንኤል ነው። ኢዮብም በተመሳሳይ እጄን በአፌ ላይ ጭናለሁ በትቢያ ላይ። ከዛ በኋላ ምንድን ያለው? ሁሉን እንደምታውቅ ሁሉም ማድረግ እንደምትችል ሐሳብህ ሊከለከል እንደማይችል ያወቅኳለሁ። እግዚአብሔር ተናግሮ አይደለም፣ እግዚአብሔር ተገልጦ እንጂ። ሰው የኢዮብ ባዶነት የተገለጠው በእግዚአብሔር መልስ አይደለም፣ በእግዚአብሔር መገለጥ ነው። ድርገመው። የኢዮብ ባዶነት የተገለጠው በእግዚአብሔር መገለጥ እንጂ በእግዚአብሔር መልስ አይደለም። እንደው ዕንባቆምም አይታችኋል። የሚከራከረኝን ስለ ክርክሬ የሚመልስልኝን አይዘንድ አይደለ አያለው እና በአምባይም ላይ ቆሜ እከራከረዋለሁ ብሎ ዘራፍ አለ ማለት ነው ዕንባቆም። ከዛ በኋላ ስሙ እግዚአብሔር ከፋራን አይደለ እግዚአብሔር በቅዱሱም ከሲና መጣ አለና ስሙ እንደዚህ ይላል፣ ተራሮች በያዕቆብ አምላክ ፊት ዘለሉ ይላል እኮ እንደምቦስ። ከዛ በኋላ ስሙ ከእጁም ጨረር ወጣ ምናምን ይልና በቃ የእግዚአብሔርን ግርማ ከተናገረ በኋላ እኔም በስፍራዬ ላይ ሆኜ ተናወጥኩኝ አለ። መቆም አልቻልኩ። በመኔ ላይ በስፍራዬ ላይ ሆኜ ተናወጥኩ አለ። ምን ልበላል? በጣም ስሙኝ ቅዱሳን፣ የእግዚአብሔር መገለጥ የእግዚአብሔር መገኘት እራሱ መልስ ነው። በእግዚአብሔር መገለጥ ውስጥ አትዘሉም። አድርገህልኛልና ለዘላለም አመሰግናለሁ የሚል መዝሙር አዘምሩም። ለዘላለም ያንተ ባሪያ አድርገኝ የሚል ለቅሶ ነው የምታለቅሱት አይባልም። አትችሉማ። ኢዝና ኖርማል ኔቸር እኳት እንዲህ ተደርጎ ነው እግዚአብሔር እያልክ የምትዘምረው። እግዚአብሔር ተገለጠ። የእግዚአብሔር መገለጥ ማለት የእግዚአብሔር ጥገኛ ሲያደርግ፣ ሁለተኛው ነገር ደግሞ እንደማታገለግለው ትነግረዋለህ። እሱ ነው ፓርት የምወደው። አላገለግልም እኔ አልችልም ማለት ትዝ ይላችኋል። ባለፈው አንድ ቃል አይተን ነበረ በትነን። ሙሴ ሊያገለግል ወጣ። የመጀመሪያው ማለዳ ላይ ምን ብሎ ሙሴ ወጥቶ ገደለ ይለናል። ከእግዚአብሔር መገለጥ በኋላ ግን እግዚአብሔር ሙሴ ሊገለው ተነሳ ይላል። ልዩነቱ ምንድን ነው? ሙሴ እግዚአብሔር እስኪነካው ድረስ የግብፅ ጉርምስና እጁ ላይ አለ፣ ጡንቻው ላይ አለ። ስለዚህ ሁሉም ማድረግ የሚችል መስሎት ነው ወጥቶ አይደለ እንዴ ወጥቶ ማሸነፍ የፈለገው እና ገደለው ግብፃዊን ይላል። መምራት ፈለገ። እግዚአብሔር አዳኝ አድርጎ የጠራው እነሱም ያወቁ መስሎት ነበር ይላል። ሙሴ ጀግናው ሙሴ። ከዛ ሙሴ ጀግናው 40 ዓመት እግዚአብሔር ካሸው በኋላ በሲና ከተገለጠለት በኋላ ይላል መናገር አልችልም። በነገራችን ላይ ደሞስት ስማርተስ ፐርሰን ነው ሙሴ። የመጨረሻ የግብፅን ጥበብ የተማረ ድንቅ ሰው ነበረ ሙሴ። በእግዚአብሔር መነካት ሲመጣ ግን እንዴት ነው እግዚአብሔርን ማገልገል የሚቻለው? እንዴት ተደርገ? አሁን እኮ ታውቃላችሁ ካላገለገልኩ ብለን የምንለው የአገልግሎት ጥቅም አይተን እንጂ የምናገለግለውን አምላክ አይተን አይደለም። ደግሜ ልበለው፣ ማገልገል የምንፈልገው በአገልግሎት የሚገኘውን ጥቅም አይተን እንጂ የምናገለግለውን አካል ቢገባል ጥያቄው ከባድ ስለሆነ ከጫወታ ውጭ ነው የምንሆነው። ለምንድን ነው ያዕቆብ ብዙዎቻችሁ አስተማሪዎች አትሁኑ ያለው? ለምን አትሁነዋል? አይደል? የኢየሱስ እኮ ወንድም ታናሽ ወንድም ነበር። የህይወትን ፕሪንሲፕል ጠጋብሮ አይቶታል። ኢየሱስ ከሄደ በኋላ እኮ ነው ያዕቆብ ጌታን የተቀበለው። ጎበዝ፣ ይህን እንዴት ተደርጎ ነው? አታውሩ ምናምን ያለ እኮ አይደል? በምትናገረው ነገር ትያዛለህ። ማገልገል በእግዚአብሔር መንግስት ውስጥ ጀግና አያስብልህም። በፍጹም አያስብልህም። የተነኩ ሰዎች አልችልም ሲሉ እንጂ ላከኝ ሲሉ አላየንም።
ወየው ጠፋው ሲሉ እንጂ። ስለዚህ ብዙዎቻችን አሁን በጠይቃችሁ በማገልገል ውስጥ የከበሩ ቦርጫ ያወጡ ሰዎችን አይተን ነው ለማገልገል የፈለግነው። ስማቸው የከበረ ኦዲየንሶቻቸው ቁጥሩ ከፍ ያሉ አገልጋዮችን አይተን ነው አይደለ? በቲቪዎቻችን ስላየናቸው የሚለብሱት ሱፍ፣ የሚነዱት መኪና፣ ሰዎች ዙሪያቸው ስለከበቧቸው አይተን ነው የአገልግሎት እንትን ሞቲቭ ውስጣችን የተፈጠረው። ኢንካውንተር ስናደርገው ግን የምናገለግለውን አካል ስናገን ወደኋላ ነው የምንለው። ግደለኝ እንጂ አላገለግልም ወደሚለው እንትን ውስጥ የምንመጣው። ተግባባን? ሰው ስለ ቸርች እያወራን ያለንም አልወጣውም። አረሳሁት፣ በጣም አረሳሁት። ስለ ቸርች ነው ያ። የዚህ መገለጥ ውጤት ናት ቤተክርስቲያን። የክብሩ የእግዚአብሔር ብርሃን መጥቶ ኢየሱስ በጴጥሮስ ውስጥ መጥቶ ሲገለጥለት የዛ ውጤት ናት። የሰማዩ የክብር ውጤት ናት ቤተክርስቲያን። የዚህ ውጤት ናት። ቅዱሳን የዚህ ውጤት ናት። ክብር ሁሉ ለኢየሱስ ይሁን። የሰማይ ዓለም ውጤት ናት። ሃሌሉያ! የዚህ መገለጥ የዚህ ክብር መገለጥ ውጤት ናት። ስጋና ደም ያልገለጠልን እውነት አለ ድንቅ። ሃሌሉያ! ኢየሱስ ይባላል ትልቁ የእግዚአብሔር ክብር ሁሉ ለኢየሱስ ይሁን። ሃሌሉያ! ፕሬዝ ጋድ። በጣም ይገርማል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ! ክብር ሁሉ የዚህ ውጤት ናት። It's not awesome guys. It's not awesome. ይሄ ማንነት ሲመጣ ቅዱሳን በዚህ ዕውቀት ውስጥ ስንሆን ህብረታችን እንዴት ውበት እኮ አለው መሰላችሁ። I'm telling you, I swear God. እንዴት ውበት አለው መሰላችሁ። አቢኔርን ሳየው በእግዚአብሔር ምጥ የተወለደ በመስቀል የተወለደ ሊያን ሳይ ወንድሜን ሳይ ርቹን ከዛ በኋላ ጌታ ላይ ገለጥ ነው ወይ? ቸርች ጋይስ የዚህ ውጤት ናት። የደከሙ ስራ የሌላቸው ሰዎች የተሰበሰቡ አድርገን ጉባኤን የሚንቁ ሰዎች አጋጥሞኝ ያውቃሉ። መድረክ ላይ ሆነው የሚናገሩትን እንኳን መቋጠር የማይችሉ አሳፋሪዎች። ምክንያቱም they don't know ማን እንደመጣ የማን አካል እንደሆነች በምን ጣር ቤተክርስቲያን እንደተወለደች እንኳን አይዲያው የላቸው። don't disrespect. አትሊስት አንድ ነገር እንግባ። ምናገለግለውን አካል ባናውቅ እንኳን እንደተወለድን እንወቅ። ደግሜ ልበለው የምናገለግለውን አካል እንኳን ባናቅ ሁልጊዜ we have to make sure ዳግም ተወልጃለሁ የሚለው ጩኸት ውስጣችን ውስጥ ይሰማል። የእግዚአብሔር ልጅ ነኝ። ክብር ሁሉ ለኢየሱስ ይሁን። ሁለተኛው እማገለግላቸው የእግዚአብሔር ልጆች ናቸው። ገስዋት የጌታ መገለጥ የሚመጣው የዛን ጊዜ ነው። የጌታ ክብር ይላጭ ሁሌ እኔ አገልግሎት is so privilege ክብር ነው። ክብር ለኢየሱስ። ጌታን ማገልገል ክብር ነው ቅዱሳን፣ የእውነት ክብር ነው። እኔ የገባኝ አገልግሎት አቁሜ በጣም ከባድ ህይወት ውስጥ እያለው ጌታን አላገለግልም ብዬ ተራገምኩኝ። በጣም አላገለግልም። በሌሊት እግዚአብሔር አንድ ቀን ወደ ቤት የመጣ ጌታ ነካኝና ስነሳ በህይወቴ ኢንካውንተር ካደረግኩባቸው የመጀመሪያ ቀኑት እሱ ነው። ጌታ በማይክሮ ሰከንድ ፍጥነት የተናገርኳትን ቃላቶች የሰራሁትን ነገር ሁሉ ከልጅነቴ እግዚአብሔር ፊቴ ላይ ሲያመጣኝ ብዬ እያለቀስኩ ቤቴ ደረቴ ላይ ከሌሊቱ 9 ሰዓት ማለት ነው እየጮህ ይቅር በለኝ። የእግዚአብሔር መገለጥ በማይክሮ ሰከንድ ውስጥ የሰራችሁትን ያወራችሁትን ኤግዛጀሬት ያደረጋችሁትን በብርሃን ፍጥነት ያመጣዋል እግዚአብሔር። ሪፔንተንስ የሚጀምረው እግዚአብሔር የሚገርማችሁ ነገር አያሳመናችሁም ያሳያችኋል እንጂ ኔቸሩ ብርሃን ስለሆነ። ደግሜ እለዋለሁ እግዚአብሔር ኔቸሩ ብርሃን ነው። ሲመጣ ጨለማችሁን ያወጣዋል። ንስሐ የገባሁት አላገለግሉም ያልኩበትን ማረኝ ያልኩት እግዚአብሔር ይቅር በለኝ። ቤተክርስቲያንን ያማውበትን ቅዱስ አሁን የዛን ጊዜ እንዲህ ብዬ ለጌታ ቃል ገባው። ጌታ ሆይ ያልኩት ስሙኝ በደንብ አድርጋችሁ፣
የሚሰጠኝ ገንዘብ ባጣ እየሰራው እግዚአብሔር ማገለግለው ጌታ ፊት ነው። ጌታ አይቶኝም ለጌታ አልኩት፣ ጌታ አደዋን ኤኒሞር ኤክስኪውዝ መስጠት አልፈልግ። ሁልጊዜ ታውቃላችሁ ለማገልገልም ላለማገልገልም ምክንያቶች በጣም አሉን። በጣም አፈርኩኝ። ምክንያቱም እኔ የምኖረው ይሄ ደላንድ ኦፍ እንትን አይደለ የባልጠጋ ሀገር ነው ያለ ነው። እዚህ ሀገር ጌታን ላለማገልገል ምክንያት አለ፣ ጥግብ ያለ ምክንያት። ቢላችሁን ገንዘባችሁን በጣም ይቻላል። እነዚህ ሁሉ ነገር ውስጥ ገብታችሁ አላገለግልም የሰው ሪጀክሽን ኤቭሪ ነገሮች እግዚአብሔር የተገለጠልኝ ግን እኔ ነኝ ንስሐ የገባሁት ላገልግልህ አልኩት ጌታን ማረኝ። እኔ ጌታ ለምን አልከኝ አላለኝም፣ ለምን አላገለግልም አልክ አላለኝ። በመገለጡ ንስሐ አስገባኝ። በመገለጡ ጌታ ሆይ ማረኝ፣ ሰርቼ ላገልግልህ አልኩት። በቃ ይኸው ድንጋይ ተሸክሜ ያገለግልሃለሁ አልኩት። እግዚአብሔር ኢትስ ሶ ፕሪቪሌጅ ጋይስ።